ሰሩት የከስታይል ነው። እቺ ቅድስት ቤተክርስቲያን ለሀገራችን ኢትዮጵያ ምን አይነት አስተዋጽኦ እንዳደረገችና ምን አይነት ትልቅ ስራ እንደሰራች እኚህ መምህር በደንብ ያስረዱናል። ቤተክርስቲያን ኢትዮጵያን ዝቅ አድርጋችሁ ለምታዩ ሰዎች ሁሉ ምን አይነት ልዕልናና ከፍታ እንደነበራት ሀገራችን አሁንም ደግሞ ወደዛ ልዕልና ተመልሳ እንዴት ልትወጣ እንደሚችል እኚህ መምህር ባጭር ደቂቃ ያስረዱናል። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ዲስራ ዩቲዩብን ሰብስክራይብ አድርጉልን። ወደ መምህራችን እንለፍ። እኛ መድኃኒት ስንሰራ ጥንቁልና ነው፣ እነሱ ሲያመርቱት ፋርማሲ ነው። እኛ ልብስ ስንሰራ መና ነው፣ እነሱ ሰሩት የከስታይል ነው። አይደለም ወይ? እኛ ብረት አዘጋጅተን ቀጥቅጠን መስቀል ስናዘጋጅ ቀጥቃጭነት ነው፣ እነሱ ሰሩት ነው ብረታ ብረት ኢንጂነሪንግ ነው፣ አውቶሜካኒክ ነው። አይደለ? የኛ ሊቃውንት ቆዳ ፍቀው አዘጋጅተው ብዕር ቀርጸው ብራና ዳምጸው መጽሐፍ ጽፈው ሲያዘጋጁ ይሄ ቆዳ ፋቂነት ነው። እነሱ ደግሞ ሲሰሩት ደግሞ የቆዳ ውጤት ፋብሪካ ነው። እና እንዲሁን አልሞትንም። ትናንት ያልነበረን ምን አለ? ከ1 ሚሊዮን በላይ ለዓለም